እማዬ ሮማን ናት ከክፍሌ ፋይሎችን የወሰደቻቸው። አምጪ። ፍቅር አትዋሺ። እኔ ምንም የወሰድኩብሽ ፋይል የለም። ከአንቺ ውጪ ማንም አይወስደው። ፍቅር ምን እያደረግሽ ነው? ልቀቂያት እንጂ ልጅቷን። ልቀቂ ፍቅር። አምጪ። እናንተ ምንድነው ቤቱን ክለብ ያስመሰላችሁት? አልሚ የኔት እንዴት ነው ያማረብሽ? አልሚዬ ደህና ነሽ? አንቺም እኮ ተቀይረሻል። በጣም አምሮብሻል። ካንቺ አይበልጥም። እንኳን ደስ አለሽ አልሚዬ። ምንድነው ቤት ውስጥ እንደምትንጫጩት? ስርዓት የላችሁም እንዴ እናንተ? ማሚ እንዴት ነሽ? ብቻቺ ትንሿ ፍቅር ናት እንዳትዪ። አዎ ፍቅር ናት አልሚዬ። ፍቅር ነይ እንጂ ሳሚያት። የሚገርም ነው። ትልቅ ልጅ ሆና የለ እንዴ? ነይ እስቲ ሳሚ። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። ትልቅ ልጅ ሆነሽ የለ እንዴ? እኔ ሲሄድ እኮ ትንሽዬ ልጅ ነበር። እሺ እነዚህ ቤቱን የሚበጠብጡት እነማን ናቸው? ሮማን እባላለሁ። ሮማን ሰራተኛችን ናት። ነው እንዴ? ታዲያ ሰራተኛ ሳሎን ውስጥ እንደመቤት ምን ይሰራል? ሮማን ወዴት ነው? እናንተ ወጣችሁ ቡናውን ለማን ሊያፈላ ነው? በሂጂ ነው ቡናውን አፍሉ። አልሚዬ እንዴት ነው ታዲያ? እንተኝና ምን እየተፈጠረ እንዳለ እንትነግረኝ ነው። እሷን ካላዩዋትና ካላወራዋት እንደ ብድ ብቻዬን ሳውራ ነው ራሴ ማገኝ። አረ እንደውም አንዳንዴ እንደ ብድ ብቻውን ጮጮም ይለኛል። አቤት ፍቅር፣ እንደው ማን ትሆን እድለኛዋ? ዳይመንድ ማንነቷን ተሆና ምን ላድርግ እስኪ ንገሪኝ። እሷስ ቆይ ወፍ ምንም አይነት ስሜት የላትም? አዎ ዳይመንድ ምንም ስሜት የላትም። ቆይ አንተ እንዴት አወቅክ? ነግራታ? አይ ዳይመንድ አልነግራትም። ለምን? የእሷን ሰላም መበጥበጥ አልፈልግም ዳይመንድ። አልገባኝም። ባላት ህይወት ደስተኛ ነች። እሷ የራሷ ህይወት አላት። እኔ ድንገት መሀል ላይ ገብቼ ፈቀድኳት እንጂ እሷ በህይወቷ ደስተኛ ነች። ማን ናት? አታውቃትም ዳይመንድ። ለውቃታ ታዲያ? ዳይመንድ ብታውቃትም ባታውቃትም ምንም አዲስ የምትፈጥረው ነገር የለም። ባይሆን ምን ማድረግ እንዳለብኝ ነገር። አይ እኔ እዚህ ውስጥ አልገባም ዶክተር። ዶክተር የአደይ ማግባት በጣም እያዘነና እየተጨናነቀ ይገኛል። በዚያው አጋጣሚ ዳይመንድም አደይ እኮ በጣም ተቸግራ ለዚህ ደረጃ ለዚህ ወግና ማድረግ እየደረሰችው ብዙ ፈተና አሳልፋ ነው እያለ ይገኛል። አንተ ደግሞ ምን ሆነክ ነው ብሎ ሲጠይቀው ዶክተሩን ዶክተር እኔ ምን ማድረግ እንዳለብኝ አላቅም ሳላቀየም እኔ እያፈቀርኳት እሷ በጣም እንትን እያለች ነው እያለ ይገኛል። ዶክተሩ ደግሞ በጣም እያፈቀራት ሆኖም ሳለ ጭንቀቱም ከዛም በዛም ልክ እንትን እያለው ይገኛል ማለት ነው። ሊሊ ባቡሬ ለሊሊ ሲደውልላት ሊሊ ምንድነው? ቆይ ባቡሬ ምንድነው? የቤታችን ኮትኳች ለምንድነው የጠየከኝ? እያለች ትገኛለች ማለት ነው። አጋጣሚን አደይ ትደርሳለች ማለት ነው። አደይ ስደርስ ሽቢኪ በቃ አደራህን ራስክን ጠብቅ እያለች ትገኛለች። አደይ ሊልዬ ብላ ስትል ወዬ ሊልዬ ምንድነው እንደዚህ ፈገግታ በፈገግታ ያደረገች ብላ ስትላት ሊሊ አይ የዴብ እናት መጣች እያለች ትገኛለች ማለት ነው። እና ታዲያ ስታይሽ ምን ተፈጠረ? ምን አለችሽ? ብላ ስትል እሷ አላየችኝም፣ እኔ ግን ቀስ ብዬ አየዋትኝ ከዶክተሩ ጋር ተደብቄ እያለች ብላ አለቻት። ከዛ ሊሊ ደግሞ በጣም ደስ ብሎኛል እያለች ትገኛለች። ነገር ግን ባቡሬ ምንድን ያለች ብላ ስትላት አደይ ለሊሊ እኔ ግን በጣም ተጨንቄ ያለሁኝ ሊሊና እዛ ባቢና ማሚ እኔ ብርቂ የምትባል ነበረች፣ ሌላ ሰው የለም። አሁን ግን ከማከል መጥቶ ኮትካች ምናምን እያለ ይጠይቀኛል። በጣም ተጨናንቅ ያለውኝ እያለች ትገኛለች። የዴብ እናት የፍቅርን እናት አረ ምንድነው? ለምንድነው ይሄንን እቃማት ቀይሪው ታለም ቀይሪ እንጂ ሁሉንም ነገር አስተካኪ እያለች ትገኛለች። ይሄ እቃ ላንቺ አይገባሽም ብላ ስትል የፍቅር እናት ደግሞ እኔ ይሄንንም ባርኮት ነው ገዝቶልኝ የላከልኝ እያለች ትገኛለች።
ይልቅስ ከዛ እዚህ የመጣሁትኝ ልጄ የሚያገባትን ሴት ላያት ነው የመጣሁት እያለች ትገኛለች ማለት ነው። እኔ ሳላያት እንዴት ነው የታጨችው እያለች ትገኛለች ማለት ነው። አንቺ ብላ ስትላት እኔን ነው ብላ ስትልች እንደምባራ ደግሞ ከየት ነው ያመጣሻት እያለች ትገኛለች። የዴብና ለሰራተኛ በፍጹም ክብር የላትም። አረ ክብር የሚባል ለኢትዮጵያ ሰራተኞች ኑር። በሰው ሀገር ላይም ተሰቃይቶ በዚህ ሀገር ላይም ደግሞ መሰቃየተኛ አንፈልግም ማለት ነው። ሰራተኞቹን መከበር አለባቸው። ሰራተኛ እንደ ልጅ መታየት አለበት እንጂ እንደ ልጅ መታየት አለበት እንጂ እንደ ቆሻሻ ዕቃ መታየት የለበትም። የዴብ እናት ለሰራተኛ ክብር ቢኖራት በጣም ጥሩ ይመስለናል ማለት ነው። እኔ በበኩሌ ጥሩ አላደረገችም ማለት ነው። ሆኖም ደግሞ የዴብንና የአዳይን ጋብቻ እንዳይፈርስ ግዴታ መስተካከል አለበት ማለት ነው። ባቡሬና ገጀራው እዚህ ጋር በጣም እንትን እያሉ ይገኛሉ ማለት ነው። ገጀራው ይሄ ቤት ለኔም ይገባኛል፣ እኔ እዚህ ቤት ነው ያደኩትኝ እያለ ይገኛል። እኔ አንተ ባቡሬም እስካሁን ድረስ ይሄ የት ነበር? እናትክን መቼ ቦታ ሰተክ ታውቃለህ? መቼ ወደህ ታውቃለህ? ይሄ ቤት የሊሊ ስለሆነ ይሄ ቤት ይገባኛል ብለክ ነው እንዲህ የምታስበው? ምን እያሰብክ ነው? እያለ ባቡሬ ለገጀራው እየጠየቀው ይገኛል ማለት ነው። ገጀራውም ይሄ የሊሊ ቤት የቤተሰቦቿ ቤት ከሆነ እኔ ደግሞ ይሄ ቤት ለኔም ይገባኛል እያለ ይገኛል ማለት ነው። ገጀራው ማለት ነው። ገጀራው እንግዲህ ሁሉም ነገር ለኔ ይገባኛል እያለ ይገኝ። ነገሩ ግን ምንድነው? እኔም አልገባኝም እውነት ለመናገር ይሄ ገጀራው የሊሊ ወንድም ሆኖ ተገኘ ወይስ ምንድነው? ለኔም ጥያቄ ሆነብኝ። ዴብም ዶክተሩ ቆይ ዳይመንድ እንዴት ነው ለምንድን ነው እንደዚህ የምታኝ ብሎ እያለው ይገኛል ማለት ነው። ቆይ ዶክተር ምንድነው እኔ እያለውኝማ እንደዚህ አትሁን እያለው ይገኛል ማለት ነው። ዶክተሩም ፍቅር እኮ ራስ ወዳድ ነው፣ ለምትወደው ሰው ቦታ አይሰጥም። እሷ ራሷ ደስተኛ ነች፣ ደስ ስላላት እኔም ደስ ብሎኛል እያለ ይገኛል ማለት ነው። አንዳንዴ ደግሞ ከራስ የበለጠ ስሜት ይሰማኛል እያለ ይገኛል ማለት ነው። እሷስ ታዲያ እንዳንተ ይሰማታል እንዴ ብሎ ሲል ዳይመንድ አረ አይሰማትም፣ እሷ ምንም የምታውቀው ነገር የለም እያለውም ይገኛል ማለት ነው። ለዶክተር ለዳይመንድ ለካ ሰው አይመርጥም ፍቅርም እያለ ይገኛል ዶክተር ዳይመንድም። እኔ የምልህ ዶክተር ለምንድን ነው ተፍ ብለክ መድኃኒት የማትፈጥረው? ይሄው እድሜ ለቅምጥል ኪንጉን እርሷ ናት መታ የሰበሰበችው። መስ እንደቀመሰ ውሻ ይስልከሰከስ አልነበረም እንዴ? በተራው ደግሞ አሹ ነው። አሹ ይኸው ያቅበዘበዘው አይደል እንዴ? ለምንድን ነው ስብስብ ብላችሁ ማህበራዊ አቋቁማችሁ እንትን የማትለው? ዶክተርነት ለዚህ ካልጠቀመ ለምንድን ነው የሚጠቅመው? እያለም ይገኛል ማለት ነው ዳይመንድ። ቆይ እስኪ ዳይመንድ መድኃኒትም የለም ከየት ነው መድኃኒት የማመጣው እያለ ይገኛል ማለት ነው። እንግዲህ ዳይመንድ ለዶክተሩ በጣም ጥሩ ምክር እየሰጠው ይገኛል ማለት ነው። ዴቭ የሊሊን የቤቷን ካርታ ለማግኘት ከሮማን ጋር እየተገናኘ ይገኛል ማለት ነው። ፍቅር ውጪ አንቺ እያላት ይገኛል ማለት ነው። ዴብ በዚህ አጋጣሚ የሊሊ ካርታ ስለተገኘ በጣም ደስ ብሎታል ማለት ነው። ሮማንም የቤቷ ካርታ እኔ ጋ ነው፣ ፋይሉም ሁሉ እኔ ጋ ነው ያለው። እህቴ አደይ ፈልጊና አንቺ ጋ አስቀምጪ ስላለችኝ እኔ ደግሞ እኔ ጋ አስቀምጫለሁ እያለች ትገኛለች ማለት ነው። በጣም አመሰግናለሁ እያለ ይወጣል። ሌላ ምንም ነገር እንዳፈሪ ፍቅር እንዳትናገርሽ ነግሬያታለሁም እያለ ይገኛል ማለት ነው። ዴብም ለሮማን እንግዲህ ፍቅር አትናገራትም ማለት ዘበት ነው።
ፍቅር አንቃት ነው የምትገላት። በነገራችን ግን ያው ፍቅር ለሁሉም ነገር ክብር የላትም። በተለይ ይሄንን አግኝታ ደግሞ ሁሉም ነገር ገደል እንዳትከተው ብለን ተስፋ እናደርጋለን። ሄለን ለአሹ የዴብ እናት እኮ በጣም አስቸጋሪ ሰው ናት። አደይ ግን ይሄንን ነገር ታውቃለች እንዴ? የዴብ እናት እጅ ለእጅ ሰላምታ እንኳን ክብር የላትም እያለች ትገኛለች። አሹ ደግሞ ከሮማን ጋር ታስታርቅኛለች ብዬ አምጥቼሽ እዚህ ጉድ ውስጥ ከተትኩሽ እያላት ይገኛል ማለት ነው። ደግሞ የተበላሸ ነገር እያስተካከልን ነው የቆየ ነው እያለችም ትገኛለች ለአሹ ሮማን ማለት ነው። ከዛ ደግሞ ፍቅር ተንኮለኛው መታ አንቺ ምን ሆነሽ ነው እዚህ ጋር የተቀመጥሽው? ተነሽ እንጂ እያለቻት ትገኛለች። አንቺ ብላ በጣም ክብር የሌለ አጠራር እየጠራቻት ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰቡ ነው ቤተሰቡ ሆናችሁ በላይ ግቡ ማለት ነው። መልካምነት ለራስ ነው። ሰላም ለሀገራችን ይሁን እያለን እኛም መልካም ቀን እየተመኘን እንገኛለን ማለት ነው። መልካሙን ያድልን ለሁላችን።